እንዴት ናችሁ? ሰላም ናችሁ ወይ? ስሙኝማ ይሄ ነገር ባወራበት ይጠቅም ይሆን እንዲህ አላቅም። ለአንዳንዶቻችን ኢምፕረስ የሚያደርገን ከሆነ ብዬ ነው። ብዙም ትልቅ ነገር አይደለም፣ ግን ሪሌቨንት ነው። ኤኒሃው እስቲ አዲስ ቢሮ ላሳያችሁ። እዚህ እኔ ባለሁበት ሀገር የመጀመሪያ ዲግሪ ተማሪዎች፣ ሁለተኛ ዲግሪ ተማሪዎች፣ ሶስተኛ ዲግሪ ተማሪዎች፣ አንዳንድ ስታፎችም ጭምር አንድ ቢሮ እዚህ ሀገር ላብ ነው የሚባለው፣ አንድ ላብ ውስጥ ይቀመጣሉ። ቢሮ እያልኩ ነው የማወራው ካሁን በኋላ። አንድ ቢሮ ውስጥ ነው የሚቀመጡት እና ይሄኛውን ሼር ላድርጋችሁ ብዬ ነው። ሰው እዚህ ጋር የኔ ቴብል አለ፣ ዴስክቶፕ አለኝ፣ ላፕቶፕ አለኝ፣ አንዳንድ የምሰራባቸው ማስታወሻዎች እዚህ ጋር አሉ። አምሶሪ የኔ ዴስክቶፕ የኔ ቴብል ትንሽ ጓስ በዝቶበታል እየሰራው ስለሆነ ነው። እንደን እዚህ ጋር በቅርቡ አንድ ቪዚት ፕሮፌሰር ይመጣል ብለዋል፣ አጭር ጊዜ። እኛው ደግሞ ቢኤ ተማሪ ጆን ያደርጋል ተብሎ ነው የሚጠበቀው። ቀጥሎ ባለው ጋር ደግሞ የማስተርስ ተማሪ አለች። እንደን እዚህ ጋር እንደምታዩት ላይብረሪ እየተደራጀ ነው። ገና መጽሐፍቱ የተገዝተው እየተስተካከሉ ነው። እዚህ ጋርም ትልቅ ሸልፍ አለ እንደምታዩት፣ ብዙ መጽሐፍት አለው። እዚህ ጋር ስቴሽነሪ ነክ ነገር ላይ ከፕሪንተር ምናምን አሁን ሰሞኑን ይገጠማል ተገዝተዋል። እዛ ጋር ዋይት ቦርድ አለ። እነን እዚህ ጋርም ሌሎች አስፈላጊ የሆኑ ላይክ እንደ ፍሪጅ፣ ማይክሮዌቭ ምናምን የመሰሉ ነገሮች ይገባሉ። እና እነዚህ ጓዞች ላሳያችሁ ፈልጌ ሳይሆን የአቀማመጡ በጣም ገርሞኝ ነው። አቀማመጡ ማለት ቪዚቲንግ ፕሮፌሰር ይኖራል። በጣም ኤክስፒሪየንስ አለው። ትልቅ ሰው እንደሚመጣ ነው የሰማሁት። እዛ እኔ ያለው ፒኤችዲ ተማሪ፣ ማስተርስ ተማሪ፣ ቢኤ ተማሪ አንድ ክፍል ውስጥ ነው የሚኖረው እና ብዙ ጊዜ ተመሳሳይ ሙያ ያላቸው ሰዎች ነው አንድ ላብ ላይ የሚሆኑት። ምክንያቱም አንድ ላብ ላይ ያሉ ሰዎች ወይ በአንድ ወይ በሁለት ፕሮፌሰር ነው የሚያዙት። ተቀራራቢ ሙያ ያላቸው ሰዎች ናቸው የሚቀመጡት እና ያ ገርሞኝ ነው ይህን ላጋራ የፈለኩት። እና አዲሱ ኢትዮጵያ ውስጥ እንዴት ፒኤችዲ ተማሪዎች፣ ማስተርስ፣ ቢኤ ተማሪዎች እንዴት ትሪት እንደምናደርጋቸው ትዝ ብሎኝ ነው። እኔም ስማር እንዴት ትሪት እንደተደረግኩ ማለት ነው። በዛው ልክ ሰው ተማሪ ዛፍ ስር ምናምን ወይ ላይብረሪ ምናምን ነው እንግዲህ ኢትዮጵያ ውስጥ ሁሉም ዩኒቨርሲቲ ባላቅም አብዛኛው ዩኒቨርሲቲ እንደዚህ እንደሚሆን ነው መገምተው ያለው። ሪሰንትሊ ቢሮዎች ምናምን መሰጠት እንደጀመሩ አውቃለሁ። ግን ለፒኤችዲ ተማሪ ለብቻው ምናምን እንደዚህ ነው። ምናልባት ይሄኛውን እዚህ ጋር ያለው ትሬንድ ብንወስደው ሪሌቫንት ይሆናል ብዬ ስላሰብክ ነው። ምንድን ነው የሚሆነው? ብዙ ጊዜ ፕሮፌሰርም ሆንክ፣ ማስተርስ ሆልደርም ሆንክ፣ ቢኤ ወይም የመጀመሪያ ዲግሪ ተማሪም ሆንክ ብዙም ዲፈረንስ የለውም። አንድ ላይ ትቀመጣለህ። አንዱ ሲያቀርብ ሌላኛው ሰው አተንድ ያደርጋል፣ ኮመንት ያደርጋል። ቢኤ ተማሪም የፒኤችዲ ሆልደሩ ወይ የፕሮፌሰሩ ፕሬዘንቴሽን አተንድ ያደርጋል፣ ኮመንት ያደርጋል፣ ይማርበታል። አሰም ታይም ደግሞ ሪሌትድ እስከሆነ ድረስ የቢኤ ተማሪ ፕሬዘንቴሽን ደግሞ ሌሎቹ ቁጭ ብሎ አተንድ ያደርጋሉ፣ ኮመንት ያደርጋሉ። እና አስብኩት የቢኤ ተማሪ ከማስተርስ ከፒኤችዲ ተማሪ እና ከፕሮፌሰር ጋር ቁጭ ብሎ 2-3 ዓመት ሲሰራ ማለት ነው። ራሱን ከማን ጋር እንደሚወዳደር የራሱ ስራ በጣም በሩቁ ከፍ ካለው አካዳሚክ ትራክ ሪከርድ ካለው ሰው ጋር ቁጭ ብሎ ሲማር ራሱን እንዴት አድርጎ እንደሚለጥጠው ሳስብ በጣም ይገርመኛል። እና እኛ ሀገር እንደዚህ ይቻል ይሆን እንዴ ብዬ አስባለሁ። አንዳንዴ እዚህ ቪዚቲንግ ሆስት ሪሰርቸሩ ራሱ ከእናንተ ጋር እዚህ ቁጭ ብሎ ምናምን ሊያሰራችሁ ይችላል ምናምን እንደዚህ አይቻለሁ። ናቹራል ሳይንስ አካባቢ ቢሮዎች አይቻለሁ። እና እንደዚህ ነው ያለው ነገር። እና እኛ ጋር ተማሪ ወደ ቢሮ ሲመጣ እየተሳቀቀ ጠጉሩን እየጠቀለለ ምናምን እንደዚህ ነው የሚመጣው። ይህንን ትሬንድ ብሬክ ብናደርግ፣ ተማሪና መምህር በአግባቡ ቢቀራረብ፣ አንድ ላይ ቢሰሩ፣ በጣም ኮኔክት ማድረግ ቢቻል ፒኤችዲ ሆልደሩ ከማስተርስ ሆልደሩ ጋር፣ ማስተርስ ሆልደሩ ከቢኤ ተማሪው ጋር በጣም ኮኔክት ቢያደርጉ ለውጥ ማምጣት ይቻል ይሆን እንደ ትምህርት ላይ ምናምን ብዬ አስቤ ነው። አይ ቲንክ ሪሌቫንት ብዬ ነው እንደዚህ መለጥፍላችሁ። አመሰግናለሁ። እኔ